ሰዎች ደም ሳይፈስ የለም። የመጀመሪያው ኪዳን ሲጸና እንኳን በደም የተመረጠው፣ ሁለተኛው ኪዳን የምትሻለው በአዲስ ኪዳን አዲስ ፍጥረት የምትሆነው ቤተ መቅደስ ስትመረቅ በልጁ በኢየሱስ ክርስቶስ ደም ነው። ኢየሱስ ክርስቶስ የዋኖስን ወይም የበጎችን የፍየሎችን ደም አይደለም ይዞ የገባው። ንጹሕ ኃጢአት የሌለበትን የራሱን ደም ይዞ በመግባት አዲሱን ኪዳን አጽድቆልናል። ስለዚህ ኢየሱስ ክርስቶስን በማመን የዘላለምን ሕይወት ማግኘት ይቻላል። ደም ሳይፈስ ስርየት የለምና። ስለዚህ መጽሐፍ ሲናገር ማንም ኢየሱስ ክርስቶስ ከሙታን እንደተነሳ በልቡ ቢያምን ኢየሱስ ጌታ እንደሆነ በአፉ ቢመሰክር ይድናል ይላል። ማነ ዛሬ በጌታ በኢየሱስ ያላመንከው? ማነ በደሙ ባፈሰሰው ደም ያላመንከው? ዛሬም የክርስቶስ ደም ትኩስ ነው። ይጠራሃል፣ ይወልድሃል። የክርስቶስ ፍቅር ዛሬም አንተን ይጠራል። ናይላል ኢየሱስ ይወልዳል። ኢየሱስ ይወልዳል። ይሰግዳል። የምናወራው ነገር ተረት አይደለም። ያየነውን ነገር የምናወራላችሁ የገለጽነው ነገር ነው።